እንግዲህ ቡንዬ ሌላ ቀን ደግሞ ስትመጪ እንግዲህ አርሽን ምናምን እንዳያመልጥሽ ዳይፐር አርጊ እና ጓደኛ ለጓደኛ ሆናችሁ ደግሞ አትቦጫጨቁ። ፍቅር ተጫወቱ እንጂ በካሜራ እንኳን ፊት እንኳን ፍቅር ተጫወቱ። ያኔ በካሜራ ጀርባ ፈጣሪ ነው የሚያውቀው ምን እንደምትሆኑ ምን እንደምታሩ እኛ አናቅምና አለማፈራው እቺ ሽንታ ዛሬ ደግሞ እስኪ በሽንታማ መጥቻለሁ። እንግዲህ ሽንታማ ደግሞ አላፈረችም ወጣች ዛሬ። እስኪ ትንሽ የምትለውን እንስማና ለማስታወስ ያህል እንመለስበታለን። ዋንታሽ ቃዋጭ ባለጌ ነው ባለጌ ነው ማለት ነው። ደግሞ አንተ ምን አይነውታ አንተ ከሱመያ ምንድን ነው ያለ? ለምን ሱመያን አትተዋትም? ሁሌ እሷ አንድ ነገር አዳማ በገባች ቁጥር አንተን አሽቃብጠህ ከጎኗ የምትገኘው እንዴ? ወይ ለምን አትተዋትም? ጭራሽ ደግሞ ከጎኗ ሙክታር አለ። በቀጣይ ደግሞ እናንተ ቆይ ምን ላይ ናችሁ? ምነው አሽላላችሁ አሽቃበጣችሁ እንዴ? አታፍሩም ትንሽ? ኡመር ደግሞ እኔ እናንተ አልጨረስንም። ልክ አዩ እንዳስቀጠቀጠችው እኔ ነኝ ካሁን በኋላ ደግሞ ሰባብሮ እንዲያስቀምጡ ማድረግ ማለት ነው። አዩ ቀጠቀጠች አይደል? እኔ ደግሞ የማደርገ ነገር ነግሬያለሁ። ምን አድበህ ተቀመጥ፣ አድበህ ኑሮ ሁሉ ከዛሬ በኋላ እኔ አዩንም ሱመያንም ከለቀኳቸው ሁለቱንም ይቅርታ ካላስጠየኳቸው አዩ እንኳን አውቻታለሁ። ነገር ግን ሱመያ ታያታለች። ካሁን በኋላ የገባሽበት ጉጋሉ እንኳን አሰላም አለይኩም ሰላም፣ እንዴት ናችሁ ውድ ቤተሰብ? ያላችሁበት ሰላም ይብዛላችሁ እያልኩኝ እንግዲህ ዛሬ ደግሞ በቡኒ ሽንታማው መጥቻለሁ። ይሄ ሽንት ሸንተሽ እንደው አለማፈርሽ ሚዲያ ላይ መውጣትሽ ራሱ እንግዲህ አንቺ ካላፈርሽኛ እንግዲህ ምን አገባን እልሻለሁ። ግን ማፈር ነበረብሽ። አሁንም ፉከራው ሽለላው እንደቀጠለ ነው። የዛን ቀን ራሱ እኮ እሷ ስትፈታሽ ታዲያ ልብ ካለሽ እውነት ጀግና እንዳሁኑ የምትጫወቺ ከሆነ ለምን አልመታሻትም? ለምን አትይዣትም? ያኔ እኔም አልፈራ ከሆነ ልቤንም ማቀው ከሆነ ወዲያው መደባደብ መያዝ ትቼ ነበረ። ግን ካለፈ በኋላ መጮህ እኮ አያስፈልግም ማለት ፈልጋለሁ። እና ኡመርንም ደግሞ ያው እያስፈራራቸው ነው። ብዙ ልጆች እንደዚህ ናቸው እንግዲህ እንደሷ ተንኮል ውስጣቸው መርዝ የተመረዘ ልጆች ማለት ነው እንጂ ኡመር ከሱመያ ምንም ፈልጎ አይደለም ወይ ተከፍሎት አይደለም። ለሐቅና ለእውነት እንደ እህቱ እያገዛት አጠገቧ ሆኖ ነው እንጂ እንዳንቺ ተንኮልና ሱም ውስጡ ይዞ አይደለም ለማለት ፈልጋለሁ በዚህ አጋጣሚ። እና ሙክታርም እንደዛው ያው የሰኢድ ቤተሰቦች እስከሆኑ ድረስ ያው እንግዲህ ከሱመያ ጎንነን እያሉ ነው። እኛ ምንም ማድረግ አንችልም። ይቀና እንግዲህ ብዙ ያወራል። አሁንም ደግሞ እየተንጣጣች ነው እንግዲህ የሽንቱ አልበቃ ብሏት አሁንም ትልቁን ደግሞ ልትጥልልን ነው እንግዲህ። እኔ ተናግሬያለሁ፣ ከመጀመሪያም ተናግሬ ነበረ። ያው ብዙ ኮመንት ላይ እኔን ራሱ ቅሬታዎች ነበሩ። እኔ ቅር ያለው እንግዲህ ቅራሪ ጠጣ፣ ምንም ማድረግ አልችልም። እኔም ከሱመያ ጎን ነኝ እንደነ ሙክታር እንደነ ያኔ እንደሌሎቹም እንደናንተ እንደ ሁላችንም እኛ እዚህ ላይ ያለነው ብዙዎቻችን ከሱመያ ጎን ነን። እኛ ሱመያ ከፍላን ምናምን ሳይሆን ሀቅ ስላላት ነው። እና በዚህ አጋጣሚ ደግሞ በአዩና ቡኒ ጓደኛሞች ናቸው ብዬ እኔ አላስብም። ከመጀመሪያ ጓደኛ ማለት እኮ ገበና ሸፋኝ ነው፣ ሁሉንም ሚስጥር በልቡ ነው። እና እቺ ሸንታ ሚዲያ ላይ ወጣ፣ የአዩ ሽንት ግን አልወጣም። እርግጠኛ ነኝ ነገ ደግሞ ሲጣሉ ይሄ ትልቁንም እኮ በጠጥ ምናምን ለቃ ነበር ይሉናል ማለት ነው። አዩ ወይኔ ጉዴ ፉከራ፣ ወይኔ እኔማ አፈርኩ እኮ በእናንተ እውነት አፈርኩኝ። አልወጣም እኔ ቢሆን። ልጅቷ ማሻአላ ድፍረት አላት ቡኒ ማለት ነው። ትልቅ ድፍረት አላት እዚህ ላይ መውጣቷ ራሱ። እና አሁን ደግሞ ጀግና የሚያጫውትሽ የዛን ቀን እኮ ፈታችሽ። ቅድሚያ እንደውም የፈታችው አንቺን ነው። እና ጀግና ከሆንሽ ለምን አትደባደቢም ነበረ? እኔ ወጥቼ እንደው እንዳንቺ ይሄን ሁሉ አርጌ ወጥቼ ማውራት ወይኔ ጉዴ። ከዚህ ላይ ጥፍት ነው የሚለው። እኔ በጣም ሁሌም እያሳቀኝ እንትኑን ቪዲዮን እየመላለስኩ እያየው ዙሪ ወደዛ ሱመያ ስትላት ደግሞ ዞረች። እና በዚህ አጋጣሚ ምን ማለት ፈልጋለሁ፣ አንቺም ሴት ሆነሽ እንዳትፈርጂ እየፈረድሽ ነው ምናምን ልጅቷ ላይ ምናምን ለምትሉት ደግሞ ይሄው እሷ ራሱ እኮ ወጣ ተናገረች። እኛ ሽንታችን አልቀረም
በጠጣችን አልቀረም ለቀን ነበረ እና እስክንተጣጠብ ምናምን ርቆ ሄዶ ነው እንጂ የሆነ ተንኮል አስበን ነበር እያለች ነው ራሷ። እኔ አላልኩም እንግዲህ እኔ አጠገቧ የለውም። ይኸው እየሰማችሁ ነው። በአማርኛ ነው ያወራችሁ። አማርኛ የማሰሙ ደግሞ ያው መናገር የሚያውቅታችሁ እንጂ ብዙ ሰው አማርኛ ይሰማል ብዬ ተስፋ አደርጋለሁ። ስለዚህ አትሳደቡ። እኔ አልሸናው ሽኑ አላልኳቸውም። ለራሳቸው ሸኑ፣ ለራሳቸው ወጥተው ተናገሩ። ስለዚህ መልካም የሽንት ቀን እላችኋለሁ የኔ እብዶች አዩና ቡኒ ማለት ነው። እና አዩ ደግሞ ያው የተለመደ እስስታም ናት። ሽንቷን ሸናች አሉ እንጂ በጠጣ ነው የለቀቀችው። እኔ እንደሰማው ከሆነ ወይኔ ድምጼ ግን ልክ አይደለም። ቤተሰብ ትንሽ ጉንፋን ነገር አለብኝ እና ደስ ብሏት ነው ደግሞ የምታወራ ቡኒ። እኛ ላይ በሰራሽው ግፍ ነው ሱሜያ ልጅሽ የጠፋችብሽ አልሽ። ልጇ እኮ አልጠፋችም። ምን ነው ደስ አለሽ እንዴ? ምንም አክባሩን የለሽም መሰለኝ፣ ወይ ዩቲዩቡን አላየሽም ይሆናል እንጂ በደንብ ቪዲዮን አላዳመጥሽም ይሆናል እንጂ ልጇ ተሰርቆ ወይ በሌላ ሰው እጅ ገብታ ምናምን አይደለም። ጀሙ አጎቷ ነው ወሰዳት። አጎቷ ደግሞ የወሰደበት ምክንያት ያው ሰይድም ወጥቶ ተናግረዋል፣ ሌሎቹም ወጥቶ ተናግረዋል፣ እኛ ሁላችንም ተናግረንበታል። ያው ሱሜያና ሰይድን ለማስታረቅ ዘዴ የተጠቀሙበት ዘዴ ነው እንጂ ተንኮል እንደሌለው እኮ ያው ሰምተሻል እንጂ ዞሮ እናንተ ሰይድና ሱሜያን ለማራራቅ ነው የምታደርጉት። ጥረታችሁም ቀንና ሌሊት ይሄ ነው። ሰው ምንም ቢያመጣ ሰውን መለየት ለጊዜው ይችላል፣ ግን ፈጣሪ ከተጨመረበት በአላህ ፍቃድ ከሆነ ደግሞ እነሱ አንድ ነው የሚሆኑት። እኔ ያው የኔ ምኞትም እንደዛ ነው። ለአንድ ቀንም አብሮ ሆኖ አዩ በረኪና ተቃጥላ ቢለዩ ደስ ይለኛል። እኔ በቃ የኔ ምኞት ነው። ኢንሻአላህ ደግሞ እስከ ዘላለማቸውም አብሮ ሊሆኑ ይችላሉ። ያው ሰው ምኞቱን ነው የሚገልጸው ማለት ነው። አንድ ይሆናሉ። እንደምታዩት ደግሞ ፍቅር ያለው ሱሜያ ጋር ነው። የሱ ቤተሰብም የመጀመሪያ ደግሞ ደስ የሚላችሁ ነገር እኮ የባል ቤተሰብ ሲወዳችሁ ሲያከብራችሁ ከእናንተ ጎን ሲቆም በጣም ነው ደስ የሚለው። ጥንካሬ ነው የሚሰማችሁ። በዛ ላይ ሱሜያ ደግሞ የራሷ ጥንካሬ፣ ጠንካራ ሴት ናት፣ አስተዋይ ሴት ናት፣ እየኖረች ነው እንደማንኛውም ሰው እና አዩ ደግሞ ሰርታ ከመለወጥ ያው የሰይድ ቄጥ ስር የምትሄድም ያው እንደተባለው ፍቅር ሳይሆን ብር ነው። የብር ጥማት ነው ያለባት ልጅቷ። ቤተሰብ የላትም፣ የሚመክራት ሰው የላትም እንጂ ብትመከር እቺ ልጅ ናት። ያው ትመለሳለች። ልጅ ናት ስላችሁ የሆነ ሁሉ ነገር ስላላየች ልትመለስ ትችላለች ማለት ፈልጌ ነው። እና እኔ በጣም ነው የሳኩት ከሽንት ጀምሮ። በቃ ልጅቷ ጠፍታለች ተመስገን አትወጣም ብዬ ነበረ እና ይሄው ከነሽንቷ ወጣች። አሁንም ደግሞ እየፎከረች ነው። ሌሎቹም ላይ እየፎከረች ሱሜያ ላይ እየፎከረች ስለሆነ እኔ አሁንም ምፈራው እንዳልኳችሁ ትልቁን ነገር ይዘሽ እንዳትመጪ ሀቢብቲ። እና ድል ለሱሜያ እና ለሰይድ ለልጆቹ ኢንሻአላህ በእዝኒላህ ደግሞ ይታረቃሉ ብዬ ተስፋ አደርጋለሁ። እስኪ እናንተም ዱአ አድርጉ፣ በየእምነታችሁ ጸሎት አድርጉ። እንግዲህ ቡንዬ ሌላ ቀን ደግሞ ስትመጪ እንግዲህ አርሽን ምናምን እንዳያመልጥሽ ዳይፐር አድርጊ እና ጓደኛ ለጓደኛ ሆናችሁ ደግሞ አትቦጫጨቁ። ፍቅር ተጫወቱ እንጂ በካሜራ እንኳን ፊት እንኳን ፍቅር ተጫወቱ። ያኔ በካሜራ ጀርባ ፈጣሪ ነው የሚያውቀው ምን እንደምትሆኑ ምን እንደምታርጉ እኛ እናቅምና አለማፈራው እቺ ሽንታ እና እኔ ደግሞ የምትሰርቡኝ ልጆች እኔ ምንም ማድረግ አልችልም። ያው የሸናች እሷ ሶሻል ሚዲያ ላይ ያወጣች እሷ፣ እኔ ደግሞ ሪአክሽን ነው የሰራሁባት። ምንም ማድረግ አልችልም። እንግዲህ የምትቃጠሉት የምትሳደቡት መልካም የመቃጠል ዘመን ይሁንላችሁ ያልኩኝ ለዛሬው እቺ ነው ይዤላችሁ የመጣሁት። ቤተሰብ በርቱ፣ ከሀቅ ጎን ቆሙ፣ ከውሸት ጎን አትቆሙ። ለምን ለእናታችሁ ልጅ የማይሆንም አቃቅናት። በሐቃችሁ ተጠቀሙ። በተለይ ገና ቤት ትዳር የሌላችሁ ያልወለዳችሁ በሰው ከመፍረድ እቺ እውነት ናት ወይ ብላችሁ የሆነ ነገር ለይታችሁ አውሩ፣ ተጠቀሙበት፣ ጊዜያችሁን ተጠቀሙበት ማለት ፈልጋለሁ። ሀገራችንን ሰላም ያርግልን፣ ፍቅራችንን ይመልስልን፣ ዘረኝነትን ያጥፋ እላለሁ እኔ በበኩሌ። በቃ እኔ ፍቅር መጫወት ነው ደስ የሚለኝ እና ሁላችሁም እንደኔ ሁኑ። ዘረኝነት ማፊሽ ፋይዳ፣ ቆሻሻ ናት። በተለይ ስደት ላይ ያለ ነው እውነት በሰላም ወደ ሀገራችን ራሱ መግባታችን በአላህ እጅ ነው። ዛሬ ያለን ነገ የለንም። ስለዚህ ፍቅር ይስጠን፣ ሰላም ይስጠን፣ ሀገራችንን ሰላም ያርግልን። ያው ምን ሀገር አለ? ያው ዞሮ ሀገራችን መግባታችን ስለማይቀር እኛ ደግሞ ጎበዝ ሆነን ሶሻል ሚዲያ የምንጠቀመው ሰዎች መጥፎ ከመስበክ
ጥሩ ጥሩ እየሰበክን ሰውና ሰውን ማፋቀር እንጂ ጥሩ ሰውን ያኔ ቤተሰብ ውስጥ ራሱ ያው መጥፎም ጥሩም እብድም ጤነኛም እንዳለ የሁሉም ዘር ውስጥ እንደዛ ስለሆነ በአንዱ የተነሳ አንዱን መጥላት ይሄ ዘረኝነት ምንም ትርጉም የለውም። እውነቴን ነው የምላችሁ፣ አለማወቃችን ነው። ደግሞ እንግዲህ ይሄ ውስዋስ